ዛሬ ግን አንድ ነገር ነው የምንማረው። ጌታ ኢየሱስ ክርስቶስ ወደዚህ ሲመጣ ብዙ ነገር ተጭኖት ነው የመጣው። ይዞት የመጣው ብዙ ነገር አለ። እግዚአብሔር መንፈስ በእኔ ላይ ነው ብሎ ከዛም ደግሞ የክብር መንፈስ፣ የኃይል መንፈስ፣ የጥበብ መንፈስ በቃ ብዙ ነገር ላው ላይ አለ። ከዛ ውስጥ አንዱ የጥበብ መንፈስ ነው። ዛሬ የምንመለከተው የጥበብ መንፈስ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ቃሉን አነብና ከዛ በኋላ አብረን እንጸልያለን። በማቴዎስ ምዕራፍ 11 ላይ ቁጥር 16 አካባቢ እንደዚህ ይላል። ነገር ግን ይህንን ትውልድ በምን እመስለዋለሁ? በገበያ የሚቀመጡ ልጆችን ይመስላሉ። እነርሱም ባልንጀሮቻቸው እየጠሩ እምቢልታ ነፋንላችሁ፣ ዘፈን አልዘፈናችሁም፣ ሙሾ አወጣንላችሁ፣ ዋይ ዋይ አላላችሁም ይሏቸዋል። ዮሐንስ ሳይበላ ሳይጠጣ መጣ፣ እርሱ ጋኔል አለበት አሉት። የሰው ልጅ እየበላና እየጠጣ መጣ፣ እርሱ እነሆ በላተኛ፣ የወይን ጠጅ ጠጪ፣ የቀራጮችና የኃጢአተኞች ወዳጅ ይሉታል። ጥበብ በልጆቿ ጸደቀች ይላል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል ሲናገር በዚህ ክፍል ላይ አንድ ትውልድን እየመሰለልን ነው። አንድ ትውልድ እየተመሰለልን ነው መንፈስ ቅዱስ የሚነግረን። ጌታ ኢየሱስ ክርስቶስ ስለ ትውልዱ ሲያየው ሲመለከተው እንደዚህ አይነት ነው ትውልዱ ብሎ ያስቀምጥልናል። ግን መጀመሪያ ይሄንን ከመናገሩ በፊት ትውልዱም ከንትን ከማለቱ በፊት ይሄንን ቃል ሊያብራራልን የሚችል አብሮ ሊሄድልን የሚችል አንድ የእግዚአብሔር ቃል በማቴዎስ 13:52 ላይ እንግዲህ እየተባበራችሁ አብረን እናነባለን ማለት ነው። አብሮ የሚሄድልን አንድ ቃል አለ። ማቴዎስ 13 እዛው ላይ ግልጥ ስታረጉት በማቴዎስ 13:52 ላይ እንደዚህ የሚል ቃል አለ። ኢየሱስም ይህንን ሁሉ አስተዋላችሁን አላቸው። አዎ አሉት። እርሱም ስለዚህ የመንግሥተ ሰማያት ደቀ መዛሙርት የሆነ ጸሐፊ ሁሉ ከመዝገብ አዲሱንና አሮጌውን የሚያወጣ ባለቤትን ይመስላል አላቸው ይላል። ኢየሱስ ክርስቶስ ጌታ ነው። ይሄንን ሁለቱን አያይዘን አብረን እንመለከታለን። ስለ ጥበብ ስንመለከት ጌታ ኢየሱስ ክርስቶስ የጥበብ መንፈስ ነው። ጥበብ መንፈስ ነው አይደለ? የጥበብ መንፈስ፣ የኃይል መንፈስ እያለ ሲነግረን ጥበብ መንፈስ ነው። ይሄ ጥበብ ደግሞ ብልጥነት አይደለም፣ ብልጥ መሆን አይደለም። አንድ ነገር ብጠይቃችሁ እንደዚህ ብላችሁ ከዚህ ካለው ከዚህ ከምድራዊ ነገር ተነስቶ ይሄንማ እንደዚህና እንደዚህ አድርገዋለሁ ብላችሁ በብልጠት ልትነግሩኝ ትችላላችሁ። የጥበብ መንፈስ ግን ያለበት ሰው እንደ እግዚአብሔር የሆነ እይታ ኖሮት በእግዚአብሔር ሐሳብ ውስጥ አስገብቶ ያንን ነገር ማውጣት የጥበብ መንፈስን ይጠይቃል። ከራስ ያልሆነ ከእግዚአብሔር የተቀዳ እሱ ብቻ የሚከብርበት የእግዚአብሔርን አጀንዳ የሚያከናውን የጥበብ መንፈስ ይባላል። ኢየሱስ ክርስቶስ ጌታ ነው። የምናደርገው ነገር በሙሉ በጥበብ መንፈስ ካደረግነው፣ በማስተዋል መንፈስ ካደረግነው የእግዚአብሔርን አጀንዳ አገልግሎ ሰርቶ የሚያልፍ ጉዳይ ነው። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ክርስቶስ ግን ትውልዱን አየውና ይሄንን ትውልድ የምመስለው በአንድ ጉዳይ ነው አለ። ምንድን አድርገህ ነው የምትመስለው ሲሉት እንደዚህ አይነት ነው ትውልዱ። ይህ ትውልድ በምን መስለዋለሁ? በገበያ የሚቀመጥ ልጆችን ይመስላል። መጀመሪያ ልጆች አላቸው። ትንሽ ናቸው፣ አልበሰሉም፣ ምንም አያውቁም። እነዚህ ደግሞ የማያውቁት ደግሞ የተሰበሰቡት በገበያ መካከል ነው። ገበያ ማለት የኔ ይበልጣል ብለን የምንቀመጥበት ነው አይደል? ገበያ ሁሉ ሰው የራሱን አለኝ የሚለውን ነገር የሚያመጣበት ነው። የኔ ይበልጣል፣ ካንተ ይልቅ የኔ ይበልጣል ብሎ በፉክክር የምንሸጥበት ገበያ ይባላል። ሁሉ ድብልቅልቅ ያለበት ገበያ ነው። የገበያ ሁሉ ነገር አለ፣ ሁሉ ነገር አለ። ያኛው የሆነ ነገር ያመጣል፣ ያኛው የሆነ ነገር ያመጣል። ሁሉም ግን ይቀመጡና የኔ ይበልጣል በሚል ማንነት ነው የሚቀመጡት ገበያ ላይ። ሌላው እሱ ብቻ አይደለም። ልትገዙ ስትመጡ አይ የኔ ይቅር የጎረቤት ይላችኋል እንዴ ና የኔን ብሎ በቃ የኔን ብሎ የሚበልበት ስፍስፍ የሚል የራስ ወዳድነት የተሞላበት ትውልድ ነው አለ። እሱ ብቻ አይደለም። ይሄ ትውልድ ደግሞ ምን አይነት ነው አለ? ግራ የገባው ነው። ዘፈን ሲዘፈንለት፣ ከበሮ ሲመታለት አይዘፍንም። ሲዝኑንና ሁኔታውን አንድ ላይ ጊዜውንና እንትን የመጠነ ነገር አይኖርም። ይመታለታል። ዘፈን ሲዘፈንለት እሱ የሆነ ነገር አያረግ። ከበሮ ሲመታለት አያረግም። ሙሾ ሲወጣ አያለቅስም።
ተገላቢጦሽ ነው፣ ግራ የገባው ነው። ከእንትኑ ጋር ፍሎ አያደርግም፣ አይሄድም። ይሄ ብቻ አይደለም አለ። ቀጥሎ ደግሞ ይሄው ትውልድ ራሱ እንደዚህ ይመስለዋለሁ አለ። ዋይ ሲባልለት የማያለቅስ ትውልድ ነው አለ። ከእንደገና ዮሐንስ ሲመጣ አለ፣ ዮሐንስ ሳይበላ መጣ፣ ሳይለብስ መጣ፣ በበረሃ ሆኖ መጣ፣ ድምፅ ነኝ እያለ መጣ። ሆሆሆ ይሄ ጋኔል አለበት አሉ። ይሄ ጋኔል አለበት አለ። ከዛ ደግሞ ኢየሱስ ክርስቶስ የሰው ልጅ እየበላ እየጠጣ መጣ። እሱንም ደግሞ የኃጢአተኞች የቀራጮች ወዳጅ አሉት። ግራ ስለገባው ለመተቸት አንደኛ ነው ይሄ ትውልድ። ይተቻል፣ የሚበላውንም ይተቻል፣ የማይበላውንም፣ ራቁት የሆነውንም ይተቻል፣ የሚለብሰውንም ይተቻል፣ በበረሃ ያለውንም ይተቻል፣ ወደ መቅደስ አካባቢ የሚንቀሳቀሰውንም ይተቻል። ግራ የገባው ነው፣ ለተቸት ብቻ የተፈጠረ ነው። ለምን መጀመሪያ ላይ ገበያ ነው አይዋለው? ለምን መጀመሪያም ሕፃን እንደ ልጆች ናቸው ብሏል። ኢየሱስ ክርስቶስ ጌታ ነው። ስለዚህ በእንደዚህ ሆኗል። ለምን ሲባል ጥበብ በልጆቿ ጸደቀ ይችላል። ኢየሱስ ክርስቶስ ጌታ ነው። ይሄ ሁሉ ትውልድ ይሄ ነገር ዝብርቅርቅርቅ ያለበት ከሆነ ነገር ጎሎ ነው። የሆነ ነገር በሱ ውስጥ አልተገኘም። ጥበብ የሚባል ነገር አልተገኘም። ጥበብ የሚባል ነገር አልተገኘም። ለምጽፉ ሰዎች አንድ ነገር እላችኋለሁ። የእግዚአብሔር ቃል ይበራ የለ እየበራ አይደለም የሚሄደው። እነዚህ ሰዎች ምን አይነት ዝብርቅርቅ እንዳሉ እንያቸው፣ እንዴት እንደተዘበራረቁ። ቅድም ያነበብኩላችሁ ከምን እንደጎደሉ ስናየው፣ ሃሌሉያ። የመንግስት ደቀ መዛሙርት ወይም ደግሞ የእግዚአብሔር መንግስት ደቀ መዛሙርት የሆነ የኋለኛውንም የፊተኛውንም መዝገቡን እያገላበጠ የሚያይ ነው አለ። በማን መንፈስ እንደመጣ አያውቅም። በማን መንፈስ እንደሚያገለግል አያውቅም። ኢየሱስ ክርስቶስ እንዴት እንደመጣ አያውቅም። ለምን እንደመጣ አያውቅም። የኋለኛውና የአዲሱን ትንቢቱንና የደረሰበትን ነገር አገናዝቦ ማየት አይችልም። ለምን? ወድቋል፣ ከጥበብ ወድቆ ስለሆነ። ስለዚህ እነዚህ አሁን የምናወራቸው ትውልዶች የፊተኛውና የኋለኛውን ማስታረቅ አይችሉም። የፊተኛውንም የኋለኛውን ማስታረቅ አይችሉም። ለምንድን ነው ዮሐንስ እንደዚህ ሆኖ የመጣው? በምን መንፈስ ነው የመጣው ብሎ አይጠይቅም። ሌላው ምን መሰላችሁ? ክርስቶስ የመጣበትን አያውቅም። ጸጋ እውነት ተሞልቶ በመካከላችን ያደረውን ክርስቶስን አያውቁትም። እሱን ምንድነው የሚሉት? እሱ የሚበላ ነው፣ እሱ የቀራጮች ወዳጅ ነው፣ እሱ እንደዚህ ነው እያሉ የሚናገሩለት ክርስቶስ ለምን እንደመጣ አያውቁትም። ለምን? የኋለኛውንና የአዲሱን መዝገብ። ክብር ለጌታ ይሁን። እነዚህ ሰዎች እውነት የሚባል ነገር የላቸውም። ገበያ ላይ ያወጣ ሰው እውነት የኔ ስንዴ እውነት ነው የሚለው። የኔ ስንዴ እውነት ነው፣ የሷ አይደለም። የኔ ስንዴ እስከተሸጠልኝ ድረስ የኔ ስንዴ። ስለዚህ እውነቱ ከስንዴው ጋር ነው፣ ከራሱ ጋር ነው። እውነት አይፈለግም። ከጥበብ ጎሏል፣ ከጥበብ ጎሏል። ስንዴውን የኔ እውነት ስትለው የኔ እኔ ነኝ፣ እውነት ካልከው ትውልዱ እኔ ነኝ፣ እውነቱ ያለው እኔ ጋር ነው፣ አንተ ጋር አይደለም፣ እኔ ጋር ነው የሚል ትውልድ ነው። አንዱን መምረጥ አይችልም። ዮሐንስም ሳይበላን የመጣው ይሄኛውም ሳይበላን ለሁለቱም ይተቻል። አንዱን እንኳን መምረጥ አይችልም። ትውልዱ እንደዚህ ነው አለ። ሌላው ሁለቱንም ይነቅፋል። ሁለቱንም ይነቅፋል። አይታችኋል። ቤተክርስቲያን አሁን አደባባይ ሚዲያው ላይ ሁለቱንም ይነቅፋል። እዚህም እንነቅፋለን፣ እዚህም እንነቅፋለን። ግራ ገብቷቸው አያውቅም። በአንድ ኢንተርቪው ላይ ሁለት ነቀፋ ስናደርግ ወድቀን እኮ ነው ከጥበብ። እውነት ላይ አይቆሙም፣ መቆሚያ የላቸውም፣ አይቆሙበትም። ለዚህ እኮ ነው ከዚህ ከመዝገቡ የሉም፣ ወርደዋል። የሰማይ ደቀ መዝሙር የሆነ ጸሐፊ መዝገቡን ያገላብጣል። ከየት ነው የመጣው? ወዴት ነው የሚሄደው? ምን ላይ ነው ቆሜ? ለመተቸትም እኮ መቆም አለብን አይደል እንዴ?
እውነት ላይ መቆም አለብን። ለመተቸትም ራሱ የሆነ ቦታ ላይ ቆመን እኮ ነው እንደዚህ መቆሚያ የላቸው፣ መሰረት የላቸውም። ገበያ ላይ ነው ያሉት። እልፍኝ እኮ አይገቡም እነዚህ። በገበያ ሁሉ ነገር በገበያ የሆኑ ናቸው። ስለዚህ ለሚተቹት ነገር ምንም የላቸውም። ኢየሱስ ክርስቶስ ጌታ ነው። ትውልዱ ይሄን ይመስላል አለ ጌታ ኢየሱስ ክርስቶስ ሲመስለው ሲያየው እንደዚህ ነው። ታዲያ ምን ይሆን? የሚሆነውማ እንደዚህ ነው። ሃሌሉያ። ጥበብ ግን በልጆቿ ጸደቀች አለ። ኢየሱስ ክርስቶስ ጌታ ነው። አሁን ከዚህ ሁሉ ትርምስ የሚያወጣው ከዚህ ሁሉ ግራ መጋባት የሚያወጣው መቆሚያ እንኳን ያሳጣንን ነገር ሁሉ መቆሚያ እንኳን የሚያሰጠን አንድ ነገር ነው። እሱም ጥበብ ይባላል። ኢየሱስ ክርስቶስ ጌታ ነው። ይሄ የጥበብ መንፈስ በላያችን ላይ ሲወርድ የምናደርገው ምን መሰላችሁ? በትክክለኛ በሆነ በእግዚአብሔር ቃል ላይ መቆም እንችላለን። ከዛ በኋላ ስለሚበላው መናገር እችላለሁ፣ ስለማይበላው መናገር እችላለሁ። በማን መንፈስ እንደመጣ እነግራለሁ። ሃሌሉያ። ክርስቶስ እንዴት እንደመጣ ለምን እንደመጣ አውቃለሁኝ። አማኑኤል በሰዎች መካከል ሰው እግዚአብሔር በሰው መካከል ሆኖ ሲኖር ማወቅ የምንችለው የጥበብ መንፈስ ሲኖር ብቻ ነው። ስለዚህ ጥበብ በያዟት። ሃሌሉያ። ጥበብ የኔ ነሽ ባሏት፣ ጥበብ አንቺ ወዳጄ ነሽ ባሏት ላይ ትጸድቃለች። ኢየሱስ ክርስቶስ ጌታ ነው። ጥበብን በያዟት ነው የምንጠቀመው። ጥበብ የኔ ነው የሚለው ላይ ኢየሱስ ክርስቶስ ጌታ ነው። አሁን ጥበብ ብሎ ሲወራ ሌላ ነገር አታስቡ። ጥበባችን ኢየሱስ ክርስቶስ ነው። የእግዚአብሔር ጥበብ ኢየሱስ ክርስቶስ ነው። የእግዚአብሔር ኃይል ኢየሱስ ክርስቶስ ነው። ሃሌሉያ። ስለዚህ በማን ላይ ለቆመ ነው? በክርስቶስ ላይ ለቆመ እርሱን ለያዘ ነው። ሃሌሉያ። የኔ ነህ ለሚል ነው፣ ወዳጄ ነህ ለሚል ነው ጥበብ። ኢየሱስ ክርስቶስ ጌታ ነው። ከግራ መጋባት መውጣት የምንችለው አንተ የኔ ነህ ስንለው ነው። ጥበብን የኔ ስንላት ሃሌሉያ። ይሄ ከዚህ ሁሉ ግራ መጋባት መውጣት የምንችለው የሞጥኝ ስንለው ነው። ኢየሱስ ክርስቶስ ጌታ ነው። አንደኛ ቆሮንቶስ ላይ እንሂድማ። ምዕራፍ 2 ረጅም ነው። ሙሉም የሚያወራው ስለ ጥበብ ነው። እንደዚህ ይላል ግን ቁጥር 6 ላይ በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚች ዓለም ጥበብን አይደለም፣ የሚሻሩት የዚህ ዓለም ገዢዎች ጥበብ አይደለም፣ ነገር ግን የእግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የሰወረው ሃሌሉያ የሰወረውን ተሰውሮም የነበረውን የእግዚአብሔርን ጥበብ ምስጢር እንናገራለን። ሃሌሉያ። ሰው እንደሚያወራው አይደለም የምናወራው፣ ሰው ከሚሆነው አይደለም፣ ከዚህ ከምድር ቀርተን አይደለም የምናወራው አለ። የምንናገረው ጥበብ አለን፣ የምንናገረው ግን የሰማዩን ጥበብ ነው አለ። ሃሌሉያ። ተሰውሮ የነበረውን ነው የምንናገረው፣ የእግዚአብሔርን ጥበብ ነው የምንናገረው አለ። ትውልዱ ከእንደዚህኛው የራቀ ነው። አሁን ግን አለ ሃሌሉያ ኢየሱስ ክርስቶስ ጌታ ነው። የዚችን ዓለም የሚሻረውን አይደለም፣ ለሚሻረው ነገር፣ ለሚጠፋው ነገር፣ ለሚሄደው ነገር ለሱ አይደለም። ጌታ ኢየሱስ ክርስቶስ አንድ ቀን ደቀ መዛሙርቶች መጡና እንደዚህ ያሉት ማርቆስ 6:6 ላይ እንደዚህ ነው ያሉት። ጌታ ሆይ አሉት፣ ያደረጉትን የሰሩትን በቃ ያከናወኑትን ሁሉ ነገሩት ይላል። መጥተው አወሩለት ለጌታ። ከዛ ጌታ ኢየሱስ ምን እንዳላችሁ እንደዚህ ያደረጋችሁ በቃ የሆነ ነገር አመጣችሁ። ስለ ከዚህ ሁሉ አገልግሎት ከዚህ ሁሉ ሪቫይቫል በኋላ እናንተ ብቻችሁን ወደ ምድረ በዳ ውስጥ ያላቸው። ከዛ እዛው ጋራ ምን እንደሚል ታውቃላችሁ? ለምን ነው አላቸው። አይቀጥሉም እንዴ እንዳንል የሚመጡና የሚሄዱ ብዙ ናቸውና ለመብላት እንኳን ጊዜ አጥቷል። አይገርምም? ለሚሄድና ለሚመጣው ነገር ለካ ቢዚ ናቸው። ስለዚህ ጌታ ኢየሱስ ክርስቶስ ኑ ለብቻችሁ አላቸው። የምትፈለጉት እናንተ ናችሁ። እዚህ ባለው ነገር ላይ ምናምን ለሚሄደውና ለሚመጣው ጊዜያችሁን ፈጅታችኋል። በጣም የሚገርማችሁ ማለት ነው ጌታ ኢየሱስ ክርስቶስ ተፈውሰው ይሄዱ አሉ፣ በልተው ይሄዱ አሉ። በልተው እኮ ቀጥሎ ደሜና ስጋዬን ሲሉ ብለው ይሄዱ እኮ አሉ አይደል እንዴ? ይሄዱ አሉ። ስለዚህ ደቀ መዛሙርቱ ምን አላቸው? ለሚሄደውና ለሚገዛ ጊዜ አጥተዋል። ለዛ ቢዚ ስለሆኑ ለመብላት አቅም ለማግኘት እንኳን ጊዜ አጡ። ስለዚህ ብቻችሁን ነው አላቸው።
ከዚህ ለሚሆነው ነገር ወደዛና ወደዚህ ቢዚ የሚያረገን ነገር እዚሁ ትንተናችን እዚሁ የሆነ ነገር ከተነተነ ለዚሁ ነው እዚሁ ላለው ነገርማ ይሄው ነግሮናል እኮ በዚህ ጥበብ የምንናገረው እንደዚህ ዓለም ጥበብ አይደለም ለየት ያለ ነው ካለ እዚህ ጋር ምን ይሰራል የሰማይ ጥበብ እዚህ ሰፈር ላይ ነው እንደዛ አይደለም ኢየሱስ ክርስቶስ ጌታ ነው ስለዚህ ለብቻችሁ ነው ሲል ለተለየ ነገር ነው ለሚቀዳው ነገር ነው ለዚህ ነው ጌታ ኢየሱስ ክርስቶስ ለየት ብሎ ከነሱ ራቅ ብሎ ጸለየ የሚለው የሆነ ነገር የሚቀዳበት መኖር አለበት እዛ ያበላል እዛ ይፈውሳል እዛው ግን አይከርምም የሆነ ነገር ሄዶ መቅዳት አለበት መቆየት አለበት መተሻሸት አለበት ከዛ ሲሆን የሚናገረውን ቃል እያዩ ይሄ የምናቀው አይደለ እንዴ ያሉት እኮ ከዛ መካከል ይለያል ንግግሩ ኢየሱስ ክርስቶስ ጌታ ነው መገመት አልተቻለም ከዛ ከመካከል ከገሊላ ብትሉ ከናዝሬት ብትሉ የሱን አይነት ጥበብ የለም ከወዴት አመጣው ልኬቱን ነገሩት እናቱን አባቱን ወንድሞቹ እናቃቸው የለ የተባለበት ሌላ ጥበብ አለ ሃሌሉያ እሱ ላይ የተገለጠ ነገር አለ ኢየሱስ ክርስቶስ ጌታ ነው ስለሚሄደውና ስለሚመጣው አይደለም እሱ ስለ መንግስት ያወራቸዋል ስለ ላይኛው ነገር ነው የሚያወራቸው በአባቴ ቤት እያለ ነው የሚነግራቸው ኢየሱስ ክርስቶስ ጌታ ነው ጥበብ እውነተኛይቱ ጥበብ ይችና ታራቂ የሆነችው ገር የሆነችው ከላይ የምትመጣው ንጽሕት የሆነች የዚህ ምድር የሌለባት ናት ስለዚህ ጌታ እዚህ ጋር ጳውሎስ የሚነግረን ይሄ የሚጠፋውን አይደለም እንትና የሚያወራውን ጥበብ ካወራው ምንድነው ልዩነቱ ምንም ልዩነት የለውም ኢየሱስ ክርስቶስ ጌታ ነው እዛው ክፍል ላይ የእግዚአብሔር ጥበብ ምስጢርን እንናገራለን አለ የዚህ ዓለም ገዢዎች እንዳንዱ እንኳን ይሄንን ጥበብ አላወቁትም አውቀውት ቢሆን አይሰቅሉትም ነበር ይወርድና እንደዚህ ይላል ቁጥር 10 ላይ መንፈስ የእግዚአብሔርን ጥልቅ ነገርስ እንኳን ሳይቀር ሁሉን ይመረምራል ለኛ እግዚአብሔር በመንፈሱ በኩል ገለጠው በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ የለም የሚያውቅ ሰው ማን ነው እንዲሁ ይላል ደግሞ እግዚአብሔር በመንፈስ በቀር ለእግዚአብሔር ያለውን አያውቅም ይላል እኛ ግን እግዚአብሔር እንዲያው የተሰጠን እናውቅ ዘንድ የእግዚአብሔር የሆነውን መንፈስ እንጂ የዓለም መንፈስ አልተቀበልንም መንፈሳዊ ነገር ሃሌሉያ ነገር ከመንፈሳዊ ነገር ጋር እያስተያየን መንፈስ በሚያስተምረን ቃል ይህንን ደግሞ እንናገራለን እንጂ የሰውን ጥበብ የሚያስተምር ቃል አይደለም የሰይጣን የክፉ የዚህ ምድር ጥበብ አይደለም የተሰወረውን የእግዚአብሔርን ጥበብ እሱን እንናገራለን እሱን እናወራለን ሃሌሉያ ኢየሱስ ክርስቶስ ጌታ ነው ጥበብ ካለን እሱ ነው ብልጠት ካለን ያኛው ነው ሃሌሉያ ብልጠት ካለን እዚህ የሚቀዳው ነው ከዚህ የሚነሳው ነው ከዚህ የሚወጣ ነው ለዚህ ምድር የሚሆነው ከዚሁ ለዚሁ የሚሆነው እሱ የሰው ብልጠት ነው እውነተኛ ጥበብ ግን ከላይ ነው ኢየሱስ ክርስቶስ ጌታ ነው ስለዚህ ምንድነው የሚለን የእግዚአብሔር ቃል ጥበብ በልጆቿ ጸደቀች ይላል ሃሌሉያ የኔ ናት በሚሏት ሃሌሉያ ያንቺ ነሽ የኔ ነሽ በሚሏት በጣም የሚገርም አንድ ቃል አለ ምሳሌ 7 ላይ ላንብበው እሱን ምሳሌ 7 ላይ አንድ አባት ልጁን ይመክራል እንደዚህ ይላል ልጄ ሆይ ቃሌን ጠብቅ አለው ከዛ በኋላ ትእዛዜን ባንተ ዘንድ ሸሽግ አለ ኢየሱስ ክርስቶስ ጌታ ነው ሃሌሉያ ትእዛዜን ጠብቅ በህይወት ትኖራለህ ህጌን እንደ አይነ ብሌን ጠብቅ በጣቶች ሰራቸው በልብ ጽላት ጻፋቸው ቁጥር 4 ጥበብን አንቺ እህቴ ነሽ በላት ማስተዋልን ወዳጄ ነህ ብለህ ጥራው ሃሌሉያ ኢየሱስ ክርስቶስ ጌታ ነው አባት ለልጁ ሲነግረው አንድ ነገር እየነገር ነው ቃሌን ጠብቅ ትእዛዜን ጠብቅ እሱ ብቻ አይደለም መጠበቅ ብቻ አይደለም እንዳያደናቅፍ እንቅፋት እንዳይሆነብ በራሱ ሸሽገው አለው እሱ ብቻ አይደለም በህይወት ራሱ የሚጠብቅህ ነገር ከኔ ውሰድ እያለ ይነግረዋል ለምን ቀጥሎ የሚሄደውን ምዕራፍ ስለሚያውቀው ይሄንን አርገው ውሰድ ይለዋል በጣቶች ሰራቸው በልብ ጽላት ጻፋቸው ከዛ በኋላ ግን ጥበብን አንቺ እህቴ ነሽ በላት ማስተዋልን አንተ ወዳጄ ነህ ብለህ ጥራው ይላል ኢየሱስ ክርስቶስ ጌታ ነው
የኔ ነሽ በላት። እህቴ ናት። ከእሷ ጋር በደም ተካፍያለሁ። እሷ የኔ ናት። በዘር እንገናኛለን፣ በብዙ ነገር እንገናኛለን። ከአንድ ማህፀን የወጣ ነው። ስለዚህ እህቴ ነሽ ስላት ምንም የሚቆርጠን በመካከላችን የሚገባ ነገር የለም። እኔና እሷን የሚለየን ሕግ አለ? እህትነታችን የሚያስቆም ነገር አለ? የእግዚአብሔር ቃል ሲናገር ጥበብን የኔ ነሽ በላት ሲል ዘመዴ ነሽ በላት ነው። ሃሌሉያ! ከአንቺ የሚለየን የለም በላት ነው። ኢየሱስ ክርስቶስ ጌታ ነው። ተዋድጃለሁ፣ ዘር ከኔ ጋር አንድ ነው። ጥበብ ካልን ኢየሱስ አይደለ? አንተ የኔ ነህ፣ የኔ ነህ፣ ወዳጄ ነህ። ኢየሱስ ክርስቶስ ጌታ ነው። የኔ ነህ፣ ዘራችን አንድ ነው። ካንተ ዘር ተወስጃለሁኝ፣ ሌላ ዘር የለኝም በላት። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ስለዚህ ስለ ክርስቶስ እናወራ፣ መቆረጥ መለየት አንችልም። ከሱ ውጪ መሆን አንችልም። ቀጥሎ ማስተዋልን እንኳን ዘመዴ ነህ በለው። ታስፈልገኛለህ፣ ወዳጄ ነህ። መለየት አንችልም። ይሄኛው ዘር ይጠብቅሃል አለው አባትየው ለልጁ። ጥበብን እህቴ ነሽ ካልካት ሌላ ነገር እንዳትፈልግ ነው ያለው። እሷን የሙጥኝ በላት። ከክርስቶስ ያልተካፈልነው ነገር አለ። ጥበባችን ማን ነው? ስለዚህ ምንድነው? አንተ የኔ ነህ። ሃሌሉያ! ወዳጄ ነህ። ካንተ መለየት አልችልም። አንተ የኔ ነህ። ካንተ ጋራ እኖራለሁ። አንተ ዘሬ ነህ። ካንተ ተቀድቻለሁ። ካንተ ጋራ መኖር ነው ያለብኝ። ብርሃን ካንተ ጋር ነው ያለው። በቃ ከዚህ ከሆነው ብርሃን ከሆነው እግዚአብሔር ጋራ ብርሃን ከሆነው ጌታ ጋራ መኖር ነው፣ መካፈል ነው፣ መሰንበት ነው፣ መያያዝ ነው፣ መተሻሸት ነው፣ መለየት እስከማይቻል ድረስ። ስለዚህ ተካፍያለሁ። ከዛ ልጁ አልሰማም። ጥበብን አንቺ እህቴ ነሽ በላት ብሎታል። ካንቺ የወሰድኩት ነገር አለ በያት። ዘራችን አንድ ነው በላት ብሎት ነበር። አላስተዋለም። ከዛ ቁጥር 5 ላይ ጋለሞታ ሴት ትጠብቅህ ዘንድ ቃሏም ከለዘበ ሌላኛይቱ ሴት ይጠብቅሃል አለው። ማለት ይሄን የምታረገው ከዚህ የተነሳ ነው። ከዛ ሙሉ እናንተ ታነቡታላችሁ። 7 ቁጥር ላይ ቁጥር 6 እና 7 ላይ እሱ ምን አደረገ? በቤቷ መስኮት ሆነ አየችው ይላል። ተጠበቅ ከተባለበት ነገር እሱ ታልፎ ተሰጠ። በቤቷ መስኮት ሆና ወደ አደባባይ ተመለከትኩኝ፣ አላዋቂ መካከል አስተዋልኩኝ፣ ከጎበዞች መካከል ብላቴናውን አእምሮ የጎደለው። ቅድም ምን ብሎታል? ጥበብን የኔ ነሽ በላት ብሎታል አይደለ? ከሱ ግን ጎደለ። ስለዚህ አእምሮ የጎደለው ሰውዬ ምን አደረገ? በአደባባይ ሴት በቤቷ አቅራቢያ ሲያልፍ፣ በቤቷ አካባቢ ሲያልፍ፣ በቤቷ መንገድ ላይ ይዛ ወደ የቤቷን መንገድ ይዞ ወደ እርሷ አቀና። ማታ ሲመሽ ውድቅት ሲሆን በሌሊት በጽኑ ጨለማ እነሆ ሴት ተገናኘችው፣ የገለሙታ ልብስ የለበሰች ነፍሳትን ልታጠምድ የተዘጋጀች። ከዛ በኋላ ስሙት የሚለውን ሀኬተኛ ናት፣ አባያት ናት። እግሮቿ በቤት አይቀመጡም። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘኑ ሁሉ ታደባለች። ያዘችው፣ ሳመችው፣ በፊቷም እፍረት ሆኖ እንዲህ አለችው። ያለ እፍረት ሆና እንደዚህ አለችው ይላል። መስዋዕቴን የደህንነቴን ቁርባን ማቅረብ ነበረብኝ፣ ዛሬ ስለቴን ፈጸምኩ አለችው። ይሄ ሰውዬ ከምንድን ነው የጎደለው? ከጥበብ ነው የጎደለው። እህቴ ናት ዘመዴ ነሽ በላት የተባለውን ከዛኛው ዘር አልፈለገም። ከሌላኛይቱ ከሱ ካልሆነችው ጋራ ሄደ። በዘር ከማይገናኘው ምንም አብሮ ሊሄዱ በማይችሉበት መካከል ሄደ። እሷ ደግሞ ምን አይነት ሴት እንደሆነች ታውቃላችሁ? ቃል ይዛ ነው የምትመጣው። የሚያውቀውን ቃል ነው የምትነግረው። ቁርባን፣ ስለት ምናምን እያለችው ነው የመጣችው። እነዚህ ቃሎች ያውቃቸዋል አሉ፣ ቃሉ ላይ አሉ። ቁርባኔን ስትለው፣ ስለቴን ስትለው፣ ምናምኔን ስትለው እነዚህ ነገሮች የሆነ ፋሚሊየር ናቸው። ስንሰማቸው ደስ ይላሉ። አንዳንድ ጊዜ ከጥበብ ከክርስቶስ ውጪ ነው ትምህርቱ። ግን የሆነ ነገር ጠብ ሲልበት ስለት ስንባል ብድግ እንላለን። ሰምተነዋል፣ እናውቀዋለን። ገባችሁ አይደለ? የሆነ ነገር ጠብ ሲያደርጉ ዋው 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 አሁን እናውቀዋለን። ያ ከክርስቶስ ምንም ዘር ምንም አትካፈልም። ከምንም ነገር የሚያካፍላት ነገር የለም።
የሱ ባልሆነችው ዘሯና ዘሩ በማይገናኝበት በዛ መንገድ ሄደ። ኢየሱስ ክርስቶስ ጌታ ነው። ስለተነገረ ይሄ ጥቁር መጽሐፉ ስለተገለጠ ኖ ቅኝቱ ምን እንደሆነ እንኳን ማወቅ የምንችለው ጥበብ ሲኖረን ብቻ ነው። ስለተገለጠ ስለተነገረኝ ኖ አይደለም። በመንፈስ በጥበብ መንፈስ ማቅናት አለብኝ። ቅኝቱ ምንድነው ማለት አለብኝ። ኢየሱስ ክርስቶስ ጌታ ነው። ያ ሲሆን ብቻ ነው ማምለጥ የሚቻለው። ስለተረተርኩላችሁ የሆነ ነገር ስለተናገርኩ አይሆንም። ጌታ ኢየሱስ ክርስቶስም እኮ ይሄን የእግዚአብሔር ቃል እንደዚህ ይላል፣ ዳቦ አድርገህ ብላ፣ እንደዚህ ቃሉ ጠቅሶ አይደል እንዴ? ግን የጥበብ መንፈስ በላዩ ላይ አርፏል። ሃሌሉያ። ስለዚህ ይሄ ነገር አለ፣ ከዛ አይደለም። ቃል ስለተጠቀሰ ሰውየው ነጎደ። ስለቴን ቁርባኔን ስትለው ሄደ። ለምን ካላችሁ መጀመሪያ አባቱን ምክር አልሰማም። ጥበብን ወዳጄ ነሽ በላት፣ እህቴ ነሽ በላት። ማስተዋልን ወዳጄ ነበለው። መጀመሪያ መቆሚያችንን ነው። ሃሌሉያ። ከሌላኛው የሚጠብቀን ከክርስቶስ ውጪ የሆነ የተረገመ ይሁን የተባለው ትምህርት ጋር እንኳን ሄደን እንዳንዳበል የሚጠብቀን የጥበብ መንፈስ። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የኔ ነህ ልንለው ይገባል። የጥበብና የእውቀት መዝገቡ ማን ነው? ክርስቶስ ነው፣ ኢየሱስ ነው አይደለ? ቆላስያስ እንደዛ አይደለም ይላል? መዝገቡ ማለት መያዣው፣ መቀመጫው፣ ምንጩ ክርስቶስ ነው። የጥበብና የእውቀት መዝገቡ እሱ ነው። እሱን ነው የምንይዘው። ሃሌሉያ። እሱን ይዘን ለመንቀሳቀስ ሲዝን ያውቃል፣ ጊዜውን ያውቃል፣ የምን ጊዜ እንደሆነ ያውቃል። በቃ አሁን የለቅሶ ነው በሙሾ አውጡ ሲባሉ ሌላ ታሪክ ናቸው እነሱ። አያልቅሱ፣ ሙሾ አያወጡ። ግራ የገባው ትውልድ፣ ከጥበብ የወደቀ ትውልድ። ጥበብ ግን ለያዟት፣ ሃሌሉያ፣ የኔ ነሽ ላሏት ኢየሱስ ክርስቶስ ጌታ ነው። ለቀረቧት፣ ወደ ክርስቶስ በቀረብን ቁጥር ሃሌሉያ፣ እርሱን እየመሰልን ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ሃሌሉያ፣ በጸጋ ላይ ጸጋ እየተጨመረልን፣ በጥበብ ላይ ደግሞ ሌላ ጥበብ እየተገለጠልን ይሄዳል። ለያዟት ነው፣ የኔ ነሽ ላሏት ነው። ባይዘው የጥበብ መንፈስ ይለመናል አይለመንም? ያ ይለመናል እኮ። ያ የጥበብ መንፈስ ይስጠኝ ብለን እንለምናለን። አርግብኝ፣ ውረድብኝ፣ ስራብኝ፣ ሁንብኝ የሚባለው የጥበብ መንፈስ፣ የኃይል መንፈስ፣ የማስተዋል መንፈስ ግራ ከገባው በቃ ዝም ብሎ መውጣት መግባት ከሆነበት ለዚህ ምድር ለሚወጣውና ለሚሄዳው ጊዜያችን ጉልበታችን የሚያልቅበት ዋይ ለምን ተብሎ ነው። እግዚአብሔር ለዛ አይደለም የጠራን። እዚህ ምድር ላይ አሁን ጌታ ኢየሱስ ክርስቶስ ቢኖር ይሄንን ጥቅስ የሚጠቅስ አይመስላችሁ? አሁን በዚህ ሰዓት ለሁላችን የሚናይ ግራ የገባው አይመስላችሁ? ኢትዮጵያ ግራ አልገባትም? ግራ አይደለ? ያ የምናየው ነገር ሁሉ እኮ ግራ የገባን ነው። ግን አስቀድሞ ለክብራችን የተሰወረ ግን ተገልጦልናል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለተገለጠልን አንደናበር። የተገለጠለት ሰው እንዴት ይደናበራል? አይደናበርም እኮ። የጥበብ መንፈስ በላዩ ላይ የፈሰሰ ሰው አይደናበርም። ጌታ ኢየሱስ ክርስቶስ ላይ የጥበብ መንፈስ አለ። ስለዚህ ለሚባለው ነገር ሁሉ የቱ ጋር ሲደናበር አያችሁት? ቃሉን ራሱ ቅኝቱን ያውቀዋል። ይኸውላችሁ አንድ ጊዜ እንደዚህ አሉ፣ ይሄ ውገራት ይላል ብለው ይዘው መጡ አይደል? ቅኝቱን ግን እሱ ያውቀዋል። ውገራት አይደለም፣ ምህረት የሚባል ነገር ደግሞ አለ። ሃሌሉያ። ስለዚህ ከመካከላችሁ ብሎ ማባረር የሚችልበት የጥበብ ቃል አለው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ድንብርብር አልን እኮ ቤተክርስቲያን ድንብርብር አለች እኮ። ኖ አለን። ከቅኝቱ ጋር የምንሄደው ይሄ የሚለውን ትክክለኛው እንደዚህ ነው የሚለው የምናሳየው ይሄ ነው ማለት እኮ አለብን። ማስነካት አለብን። ስለተጠቀሰ ቁርባን ምናምን ስለተባለ ብለን አይኬድም። እንደዛ አይሆንም። ድንብርብር አንልም።
ጌታ ኢየሱስ ክርስቶስ ይሄ ሰውዬ አይነ ስውር የሆነው እሱ ነው? ቤተሰቦቹ ነው? የጥበብ መንፈስ ያለበት እሱም አይደለም። የእግዚአብሔር ክብር ሊገለጥበት ነው። ሃሌሉያ። ትርምስምስ ነው እሱ ነው። የእግዚአብሔር ክብር ሊገለጥበት ደስ አይልም? የጥበብ መንፈስ ያለበት ሰው እንደዛ ነው። አንተን እኮ አሉት አይደል? ፈርዖን ሊገል ይፈልጋል አሉት። ፈርዖን አንድ ሰው ነው? ፈርዖን አንድ ሰው ነው እንዴ? አንድ ሰው እኮ መንግስት ነው ፈርዖን አይደል? መንግስት እየፈለገህ ነው ለሚለው ነገር ወይኔ ነው አይደል የሚያስብለው። ወይኔ ጉዴ ምናምን ሲያስብል፣ እሱ ግን መልስ ነበረው። ሄዳችሁ ንገሯት፣ ዛሬና ነገ በሽተኞችን እፈውሳለሁ፣ በሶስተኛው ቀን ከግቤ ደርሳለሁ ብላችሁ ለዛሽ ቀበሮ ሄዳችሁ መልስ ንገሩ። የጥበብ ያለበት ሰው ምን ከምን ጀምሮ የት እንደሚጨርስ እንኳን ያውቃል። ሃሌሉያ። ስለዚህ ለሚመጣው ነገር እዚህ ምድር ላይ ለሚፈጠረው ነገር መልስ አለው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። እኛ እኮ አንድ ዶክተር ለጻፈው ነገር እኮ ነው የምንርበተበተው። አንድ ነገር ለጻፈው ይሄ ራስ ምታት ትንሽ ከቆየ ወደ እንትን ይቀየራል ከተባለ እንዲህ ነው እኮ የምንለው። ከየት ተነስተን ወደ ምን ግባችን ምን እንደሆነ እንኳን አናውቀውም። አይገርምም? የት እንደጀመርን ወዴት እንደምንሄድ አናውቀውም። የምንፈልገው ግን ከሆነ ቦታ ተነስተናል፣ ወደ ሆነ ቦታ እየሄድን ነው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የጥበብ መንፈስ ያስፈልገናል። በእኛ ላይ መጽደቅ አለባት። ሃሌሉያ። ኢየሱስ ክርስቶስ መጣና እንደዚህ አላቸው ዮሐንስ 5 ላይ መጽሐፍት ሁሉ ስለኔ ነው የሚናገሩት አለ። መጽሐፍት ሁሉ እናንተ ግን አላቸው መጽሐፍትን ስላወቃችሁ የህይወት እንዳላችሁ ነው የምታስቡት ነው። እንደዛ አይደለም አላቸው። መጽሐፍት ሁሉ ስለኔ ስለሚያወሩ አላቸው እሱን እኔን ስታውቁ ነው ህይወት የሚሆንላችሁ። ለዛ ነው እኮ መጽሐፍትን አውቃችሁ ህይወት እንዲሆንላችሁ ወደ እኔ አልመጣችሁም እያላቸው እየነገራቸው ነው። ማወቅ አይደለም። ሃሌሉያ። ምንድነው ቅኝቱን? ከፈሪሳውያን እንበልጣለን። አሁን እኛ ይሄንን ቃል ለማንበብ እነሱ አልሸመደዱትም። ከነ ነጥቡ አይደለም ያወሩት። ታዲያስ ጌታ ኢየሱስ ክርስቶስ ግን ህይወት እንዲሆንላችሁ እኮ አልመጣችሁም አላቸው። መዝገቡ የለም። እንደዛ እኮ ነው። ጠቅላላ ፋይሉ ያነቡታል እንጂ የለም። ምክንያቱም ፋይሉ ኢየሱስ ክርስቶስ ነው። ሃሌሉያ። የእውቀትና የጥበብ መዝገቡ ማን ነው? ፋይሉ ኢየሱስ ክርስቶስ ነው። እሱ ወጥቶ በባዶ ማነብነብ ምንም አይጠቅምም። መጽሐፍትን ይመረምራሉ ግን አያውቁትም። በጥበብ መንፈስ አይደለም የሚያነቡት፣ በዝም ብሎ ነው። ስለዚህ ትክክለኛ ሚዛን የላቸው። ለዚህ ነው ሚዛን ጎድሏቸዋል። የሚበላውንም ይነቅፋሉ፣ የማይበላውንም ይነቅፋሉ። የለበሰውንም ይነቅፋሉ፣ ያለበሰውንም ይነቅፋሉ። ቤተ ክርስቲያን አሁን ባለችበት ሲዝን እንደዛ ነው የሆነችው። መንፈስ ቅዱስ ግን ተው ነው የሚለን። ሚዛን ይኖራችሁ። ሚዛናችን ይሄው፣ መዝገቡ ይሄው። ሃሌሉያ። ኢየሱስ ላይ ቆመን ነው ከተናገርን፣ እዚህ ላይ ቆመን ቃሉ ላይ ቆመን እውነተኛ የሆነው ቅኝቱ ምን እንደሆነ ገብቶን እንዴ አንዳንድ ነገር ከምን ተነስቶ ነው እንኳን ማለት አለብን እኮ። ሪሰርች የሚያደርጉ እንኳን በዚህ ቅድም ያልነው በዚህ ዓለም ጥበብ እንኳን እኮ የሚናገሩት ሰዎች ይሄ ነገር የሚመጣው ወደዚህ የሚለወጠው ይሄኛው ከንትን ጋር ሆኖ እንትን ሆኖ ብለው ማብራሪያ ይሰጣሉ እኮ አይደል እንዴ? የሆነ ነገር ላይ ሪሰርቻቸው ላይ ቆመው ይናገራሉ። እኛ ደግሞ ሰማይና ምድር ያጸና ሃሌሉያ ህይወትና መንፈስ የሆነው ቃል አይገርማችሁም? ህይወትና መንፈስ ነው። እኔ የምነግራችሁ ቃል ምንድነው ያለው? ህይወትና መንፈስ የሆነው ቃል ላይ ተንተርሰን እኮ ነው የሆነ ነገር የምንፈጥረው። ሃሌሉያ። ቤተክርስቲያን እዚህ ምድር ላይ የሆነ ነገር እንድታመጣ አልፈለጋችሁም። የሆነ ነገር ዱብ እንዲል አልፈለጋችሁም። ሶሉሽን እንዲሆን አልፈለጋችሁም። የሆነ በሰገነት ቤተክርስቲያን እንደዚህ አለች የሚባል ነገር መስማት አልፈለጋችሁም። እንደዚህ አይነት ነገር አልፈለጋችሁም። በዚህ ዘመን ግራ ከተጋባው ነገር ውጥት ብለን ሰገነት ላይ እንዲሰማ የሚፈልገው እኔ እንደዛ ነው የፈለኩት። የሆነ ነገር እዚህ እልፍኝ ውስጥ ሳወራ ሰገነት ላይ የሚሰማ ነገር ሃሌሉያ
ያም የሆነው የእግዚአብሔር የጥበብ መንፈስ የእግዚአብሔር ኃይል የሆነው ክርስቶስ በእኛ ውስጥ የኔ ነህ ስንለው ነው። በቃ በእኛ ውስጥ ሲኖር ነው፣ በእኛ ውስጥ ሲንቀሳቀስ ነው፣ በእኛ ሲገለጥ ነው፣ በእኛ ሲታይ ነው። ሃሌሉያ! በእኛ ሲናገር ነው፣ በእኛ መፍትሄ ይዞ ሲመጣ ነው፣ በመንግስታት መካከል ቆሞ ሲናገር ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ያንን ነው ቤተክርስቲያን። ለዛ ነው አሁን በዚህ ዘመን ያለችው። በቃ እንድንናገር ነው። የሆነ ነገር መፈጠር አለበት። አንድ ነገር መወለድ አለበት በእኛ ዘመን። ሌላ እንዳትጠብቁ። በእኛ ዘመን ሶሉሽን አለ ተብሎ መምጣት የለባቸው። ከየት ይምጣ ሶሉሽን? በእኛ ዘመን መምጣት አለበት። ኢየሱስ ክርስቶስ ጌታ ነው። አንድ ነገር መፈጠር አለበት። ስለዚህ እርሱ የሰማይ ደቀ መዝሙር ካለ ደቀ መዝሙር ማን ነው? እኔና እናንተ ነን። ከማውራቴ በፊት የፊተኛውን የኋለኛውን አሁን ያለውን ሃሌሉያ የሚገልጥ የእግዚአብሔር መንፈስ በእኔ አለ። ሃሌሉያ! ያ ደግሞ ምንድነው? ይሄኛው ከዚህ ጋር እንደዚህ ሆኖ እንደዚህ ይሆናል። ልክ አሁን እኮ በጣም የሚገርማችሁ የእንትና ጦርነት ስለተነሳ ብለን የምንተነትነው ነገር እኮ አለ። ኧረ ስለ እግዚአብሔር መጨረሻውን እንትናና የእንትና ጦርነት ስለተነሳ ብለን የዓለምን ፊት አይተን ኧረ ነው አይደለም። ምሽግ የገባ ሰው ነው። እዛ ጋ ጦርነት ይሁን አይሁን መግለጫው ይሁን መገለጫው አናውቀውም። የገባ እልፍኝ የቆየ የሰነበተ ግን ኖ ሀገር አይረበሽ፣ ይሄ ነገር ይሄ ነው ብሎ የሚናገር ትውልድ ነው እግዚአብሔር የሚፈልገው። ሃሌሉያ! ዜናው የነገረውን እኛ ትንታኔ የዜና ትንታኔ እኛ ሰማይ የሚለንን ነው እንጂ መተንተን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ከዛ መውደቅ የለብንም። ከጥበብ መውረድ የለብንም። አይተን መዝገቡን አይተን ሃሌሉያ! መዝገቡ ማን ነው? ክርስቶስ። መያዣው ማን ነው? ክርስቶስ። ፋይሉ ማን ነው? ክርስቶስ። ሃሌሉያ! እሱ ነው መያዣው። እሱ ነው ተሰውሮ የነበረው ለኛ የተገለጠው እሱ ነው። የእግዚአብሔር ጥበብ ተገልጦ ነው ያለው። አልተደበቀብንም። ተደብቆብን ቢሆን ጥሩ ነበር፣ ግን አልተደበቀም። ኦሬዲ ግልጽ ነው ለኛ። ኢየሱስ ክርስቶስ ጌታ ነው። ስለዚህ የምድርን ፊት አይተን አንናገርም። እሱ የዚህኛው ምድር ጥበብ ነው። ከላይ የሆነችው የላይኛይቱ ግን የላይኛይቱ ካለ ከየት ነው? ከላይ ነው። በቃ አለቀ። እሷ ግን ብሎ ተናግሮናል። ሃሌሉያ! ስለዚህ ጥበብ በእኛ ላይ ከጸደቀች ጥበብ ራሷ ትናገራለች። ኢየሱስ ክርስቶስ በእኛ ላይ ከጸደቀ እሱ ራሱ ይናገራል። ሃሌሉያ! ማንም ሳይናገር እሱ ብቻውን ይናገራል። ጥበብ ብቻኛ ላይ ትጽደቅ። ለዚህ እኮ ነው ለደቀ መዛሙርቱ ስለዚህ ምን እንደምትናገሩ ምን እንደምትመልሱ አትጨነቁ አለ። ምክንያቱም ያ መንፈስ በውስጣቸው ስላለ ወደረኞቻችሁ እንኳን ሊቋቋሙት የማይችለውን አንደበት ሰጥቻችኋለሁ አለ። ስላለ እላቸው ላይ ስላለ ውስጣቸው ስላለ ሃሌሉያ ጸድቃባቸዋለች። ኢየሱስ ክርስቶስ ጌታ ነው። የኔ ነሽ ብለዋታል። ለዚህ ነው ሉቃስ 21:15 ላይ ላንብብላችሁ። ስለዚህ እንዴት እንድትመልሱ አስቀድማችሁ እንዳታስቡ በልባችሁ ሐሳብ አይኖር ነው። ወደረኞቻችሁ ሁሉ ሊቋቋሙት ወይም ሊከራከሩት የማይችል አፍና ጥበብን ሰጥቻችኋለሁ። ለካ ለመናገርም ጥበብ ያስፈልጋል። ሃሌሉያ! ወደረኞቻችን ያለው እንግዲህ ታውቃላችሁ፣ ወደረኞቻችን ማለት ነው። ጥበብ ያስፈልጋል። አፍና ጥበብ ያስፈልገናል። ኢየሱስ ክርስቶስ ጌታ ነው። ጥበብን የምናውቀው እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ ያወራን ቀን ነው። ብልጠት እንዳልሆነ የምናውቀው ሃሌሉያ! ተሸውዳችሁ አታውቁም? እኔ ተሸውጄ አውቃለሁ። አንዳንድ በደንብ የዚህን ሀገር አላልኩም፣ በደንብ የሚያነቃቁ የሚናገሩ የዚህን አላልኩም፣ እዚህ ያሉትን አላልኩም፣ በእንግሊዝኛ የሚያወሩትን እነሱ ማለት ነው ሲናገሩ የሆነ ነገር በቃ ትችላለህ ምናምን ሲሉ ብድግ ትላላችሁ። ማለት ለካ የብልጠት ቃል ነው የሚናገሩት፣ የጥበብ ቃል እኮ አይደለም። እናንተ አብራችሁ ብድግ ትላላችሁ። ከዛ ትንሽ ቆይቶ ክስም ሲል ኦኬ ለካ የብልጠት ቃል ነበር። እኛ ግን ያንን አይደለም የምንናገረው፣
የጥበብ ቃል ነው። ሃሌሉያ ማለት ስትሄዱ አይከስምም። የሆነ ብድግ አድርጓችሁ ፍጥፍጥ የሚያረጋችሁ አይደለም። በቃ ብድግ ያረጋችኋል። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። የጥበብ ቃልና የብልጠት ቃል በጣም ይለያያል። በጣም ነው የሚለያየው። ሃሌሉያ። ስለዚህ ስናወራ እናውቀዋለን። ከየት እንደተቀዳ ይታወቃል። ከላይኛይቱ ከዚህኛው ነው ይለያል። መሃል ላይ የሆነ የዚህኛው ይላል የዚህኛው ምን እንዳለባት ስለሚታወቅ ያኛው ስክት እያለ ይመጣል። ያው ጥላቻ አላት፣ አድመኝነት አላት፣ የሆነ ነገር አላት፣ ራስ ወዳድናት ምናምን ሲለን ከዚህ ነው ተጨለፈችው። ስለዚህ ትታወቃለች። ያቺ ብልጠት ናት። የእግዚአብሔር ጥበብ ግን ክርስቶስ ግን በእኛ ሲገለጥ ሃሌሉያ ለመፍትሄ ይገለጣል። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ስለዚህ በመጨረሻ ምንድን ነው የምናደርገው? ጥበብ የኔ ነሽ ማለት አለብን። ሃሌሉያ ካንቺ አሁን ቅድም ያልነው ሰውዬ ከጋለሞታ ምንም የሚካፈለው ነገር አለ። አሁን ከሷ ምን ይካፈላል? ዘሯ አይደለም፣ የሱ አይደለችም። ባይዘው ጋለሞታ ማለት የሱ ያልሆነችው ጋር አይደለም ማለት አይደል? ያ በምንም አይገናኙም። ዘሩ አይደለችም። እውነተኛ ማንነት የላትም። ከሷ ጋር ሄዶ መጣበቅ መጀመሪያ የአባቱን ምክር ስላልሰማ ማንነቷና ዘሩ የማይገናኝበት ሄደ። ከጥበብ ስለወደቀ ስለተፈጠፈጠ። ጥበብን ግን የኛ ናት። ሃሌሉያ ጥበብን አፋችንን ከፍተን ነው በላት ካለ ምን ማለት ነው? በላት ማለት ንገራት አይደል? ያ በላት በልብ በላት አይደለም፣ በላት ተናገራት። ጌታ ኢየሱስ አንተ ጥበቤ ነህ። ሃሌሉያ ኢየሱስ ጥበቤ ነው። የጥበብ መንፈስ በእኔ ላይ አለ። ሃሌሉያ የጥበብ መንፈስ በእኔ ላይ ነው። በእግዚአብሔር ጥበብ መንፈስ እናገራለሁ፣ በጥበብ መንፈስ አወራለሁ። ወደረኞች የማይቋቋሙት የጥበብ መንፈስ በእኔ ላይ አለ። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። የኔ ነህ ጌታ ሆይ፣ ከወጣሁኝ የምወጣው ባንተ ነው። አብረንን ተካፍለናል። ከዘራችን ተገኝቻለሁ፣ ካንተ ነው እንደዛ ነው ማለት ያለብን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ክርስቶስን ካንተ ተገኝቻለሁ በቃ በለው ካለ ካንተ ተገኝቻለሁ። ከማይጠፋው ዘር ተወልጃለሁ፣ ካንተ ተወልጃለሁ። አዲስ ፍጥረት ማለት እኮ ሁለተኛ በቃ ባይዘው አዲስ ፍጥረት ሁለተኛ የማይፈጠር ነው። ደግሞ የማይፈጠር ነገር ነው። አሮጌው ይባዛል አይደል? አዲሱ ፍጥረት ግን ዳግም የማይፈጠር አዲስ ፍጥረት ኢየሱስ ክርስቶስ ጌታ ነው። ከሱ ተወልደናል። ካንተ የሚበልጥብኝ ነገር የለም ማለት አለበት ጥበብን። ለዚህ ነው እኮ ጥበብ ከቀይ ዕንቁ የበለጠች ናት። ሰውየው ምንድን ያደረገ? ያለውን ሁሉ ሸጦ ሄዶ ገዛት አይደለም? ልክ እንደዛ ካንተ የሚበልጥብኝ ነገር የለም፣ ከክርስቶስ የሚበልጥብኝ ነገር የለም። እኔ ካንተ ጋር ነኝ። ሃሌሉያ አብሬ ነው የምኖረው፣ አብሬ ሰነብታለሁ። መኖሪያዬ አንተ ነህ ልንለው፣ የቅርብ ወዳጄ አንተ ነህ። እንትና አይደል፣ አገልግሎቴም አይደለም፣ አንተ ነህ ወዳጄ። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ስለዚህ ከክርስቶስ ውስጥ ተገኝቻለሁ፣ ጥበብ በእኔ ውስጥ አለች። ሃሌሉያ ክብር ለእግዚአብሔር ይሁን። ይሄ ደግሞ የተሟላ ሙሉ የሆነ ሁለንተናዊ የሆነ ብልጽግናን በእኛ ላይ ያመጣል። የሆነ ጥምም አንልም፣ በሆነ ነገር እንደዚህ በሆነ ነገር እንደዛ አንልም። ወጥ የሆነ ክርስቶስ በእኛ ውስጥ ሲኖር እንደዛ ነው የሚያደርገው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ የጥበብ መንፈስ በላያችን ላይ ይውረድ። ሃሌሉያ ይጠየቃል፣ አባት ይጠየቃል። ኢየሱስ ክርስቶስ ጌታ ነው። በቃ አሁን እንቆምና አንድ ነገር ብቻ ነው የምናደርገው። ክብር ለጌታ ይሁን።